ከ0 እስከ 100 ኪሎ ሜትር በሰዓት ለመጓዝ 4.8 ሰከንድ ብቻ ይፈጅባቸዋል። ይህ የአስፋልት ላይ ስፖርት መኪና ፍጥነት ሳይሆን የኢትዮጵያ መንገዶችን ለመቆጣጠር የመጡት የቢዋይዲ የቁንጦት ኤስዩቪ መኪኖች ፍጥነት ነው። ነገር ግን ለአዲስ አበባ የዕለት ተዕለት ትራፊክና ለሀገራችን ተለዋጭ መንገዶች በቁጥር የሚበልጠውና ውድ የሆነው ሌፖርድ 8 ወይስ ይበልጥ ቀልጣፋው ሌፖርድ 5 የትኛውን ይመርጣሉ? እንኳን ወደ ድሪመር ኢቪ ሶሉሽን በሰላም መጣችሁ። እኔ ታከለ ሀጎስ ነኝ። በሀገራችን ገበያ ላይ ስለሚመጡ አዳዲስ የኤሌክትሪክና የሃይብሪድ መኪኖች ጥልቅ ቴክኖሎጂ ትንታኔና ትክክለኛ መረጃ የምታገኙበት ገጻችሁ ነው። በአሁኑ ጊዜ በኢትዮጵያ ውስጥ ከፍተኛ ጥራት ያለውና ጠንካራ ሃይብሪድ ኤስዩቪ ለመግዛት እያሰቡ ከሆነ ሌፖርድ 5 እና ዋነኛው ሌፖርድ 8 መካከል ያለው ልዩነት በእርግጠኝነት ያሳስበታል። ሁለቱም እጅግ በጣም ጠንካራ መኪኖች ናቸው፣ ነገር ግን የተሰሩት ለተለያየ አኗኗር ዘይቤ ነው። አንደኛው ለከተማና ለዱር መንገድ ተለዋዋጭና ቀልጣፋ ሲሆን፣ ሌላኛው ደግሞ ተንቀሳቃሽ ቤተ መንግስት ሊባል ይችላል። ዛሬ ከኢትዮጵያ መንገድ ሁኔታ አንጻር የትኛው መኪና በእርግጥ ለገንዘቡ የሚመጥን እንደሆነ በዝርዝር እንመለከታለን። የመጀመሪያ መወዳደሪያችን ዲዛይን መጠንና በከተማ ውስጥ የመንቀሳቀስ ምቾት ነው። በተሽከርካሪዎቹ መጠነኛ ልዩነት እንጀምር። ይኸውም መጠናቸው ነው። ሌፖርድ 5 መካከለኛ መጠን ያለው ሚድ ሳይዝ ኤስዩቪ ሲሆን ርዝመቱ ከ4.9 ሜትር በታች ነው። ቅርጹ ሳጥን መሰል ፈርጣማና በዋናነት 5 ሰዎችን ለመጫን የተሰራ ነው። መጠኑ መጠነኛ በመሆኑ መኪናው በጣም ቀልጣፋና ስፖርታዊ ስሜት አለው። በአዲስ አበባ የተጨናነቁ መንገዶች፣ ጠባብ ኮብልስቶን መንገዶች የዕለት ተዕለት የትራፊክ ፍሰት ውስጥ ሲነዱ ሌፖርድ 5 ትልቅ የአእምሮ እረፍት ይሰጣል። ለመንዳትና ለመቆጣጠር በጣም ቀላል ነው። አሁን ደግሞ ወደ ሌፖርድ 8 እንግባ። ይህ ሙሉ መጠን ያለው ፉል ሳይዝ የቅንጦት አውሬ ነው። ርዝመቱ ወደ 5.2 ሜትር የሚጠጋ ሲሆን የዊል ቤዝ ርዝመቱ 2920 ሚሊ ሜትር ነው። ይህም ዝም ብሎ ማሻሻያ ሳይሆን ሙሉ በሙሉ የተለያየ መኪና ደረጃ 6 ወይም 7 ወንበር አማራጭ ያለው ሲሆን በመንገድ ላይ ከፍተኛ ግርማ ሞገስ እንዲሁም ረጋ ያለ ከበድ ያለ የቅንጦት የማሽከርከር ስሜት ይሰጣል። ነገር ግን አንድ ነገር ያስታውሱ፣ ይህ ዋና መኪና በከተማ ውስጥ ለማቆም ወይም በጠባብ የገበያ ቦታዎች ውስጥ ለማሳለፍ ተጨማሪ ትዕግስት ያስፈልጎታል። ሌላኛው ማወዳደሪያችን ደግሞ ፐርፎርማንስ ወይም አፈጻጸም። እውነተኛ የዓለም ፍጥነት በወረቀት ላይ ያሉት መረጃዎች ለዋነኛው ሌፖርድ 8 ትልቅ የበላይነት ይሰጣሉ። ነገር ግን ሌፖርድ 5 አስገራሚ የሆነ 687 የፈረስ ጉልበት የሚያመነጭ ሲሆን ሌፖርድ 8 ደግሞ ይህንን ፍጥነት ወደ 748 የፈረስ ጉልበት ያሳድጓል። ሁለቱም እኩል 760 ኒውተን ሜትር ቶርክ ያመነጫሉ። ነገር ግን እውነተኛው አስገራሚ ነገር እዚህ ላይ ነው። ሁለቱም መኪኖች ከ0 እስከ 100 ኪሎ ሜትር በሰዓት ለመግባት የሚፈጅባቸው ጊዜ እኩል 4.8 ሰከንድ ብቻ ነው። እንዴት ሊሆን ቻለ? ምክንያቱም ሌፖርድ 8 በክብደት በከፍተኛ ሁኔታ ይበልጣል። በእኛ ሀገር መንገዶች ላይ በተጨባጭ ሲነዳ ሌፖርድ 8 ተጨማሪ የፈረስ ጉልበት ከመነሻው ላይ የበለጠ ፈጣን ያደርገው። ይልቁንም ለረጅም ርቀት ጉዞና በከፍተኛ ፍጥነት በተረጋጋ ሁኔታ ለመጓዝ እንደ ተጨማሪ ጉልበት ክምችት ያገለግላል። ሌላኛው የምናወዳደርበት ደግሞ ኦፍሮድ አቅምና የሰስፔንሽን ቴክኖሎጂያቸው ነው። አስፓልቱ አልቆ ወደ ጥልቅ ጭቃ ወይም በወጣ ገባ ተራራ መንገዶች ሲገቡ ሁለቱ መኪኖች የባህሪ ሙሉ በሙሉ ይለያያል። ሌፖርድ 5 ለአስቸጋሪ የዱር መንገዶች ዋና ሻምፒዮን ነው። አጭር፣ ቀላልና የተሻለ መታጠፊያ ማዕዘን ስላለው በጠባብ ድንጋያማ መንገዶች ላይ በቀላሉ ለመንቀሳቀስ ይመቻል። በተጨማሪም እስከ 790 ሚሊ ሜትር ውሃ መሻገሪያ ጥልቅና የላቀ ሃይድሮሊክ ሰስፔንሽን ስላለው ሳይጨነቁ በማንኛውም መንገድ ላይ ያሽከረክሩታል። በአንጻሩ ሌፖርድ 8 ወደ አስቸጋሪ መንገድ የሚገባው በቅንጦት ጉዞ ስሜት ነው። ረጅም አካሉ በጠባብ መንገዶች ላይ በቀላሉ ለመታጠፍ ገደብ ቢፈጥርበትም እጅግ የላቀ የቅንጦት ሰስፔንሽን የመንገድን ወጣ ገባነት ሙሉ በሙሉ ያጠፋል። ልክ እንደ ወደ ባህር ላይ መርከብ በመሆን ባልተጠራረቡ የክፍለ ሀገር መንገዶች ላይ ወደር የሌለው መረጋጋትን ይሰጣል። ወደ ሌላኛው ዋናው መወዳደሪያ ክፍል ስንገባ የውስጥ ክፍል ቅንጦትና ዘመናዊ ቴክኖሎጂ። ሌፖርድ 5 ውስጥ ጠንካራና በቴክኖሎጂ ላይ ያተኮረ ባለ 3 ስክሪን ትሪፕል ስክሪን አቀማመጥ ያገኛል። እሱ ወጣትና የሚሰማው ስፖርታዊና ለሚከፍሉት ዋጋ እጅግ ከፍተኛ ጥራት የሚሰጥ ነው።
ለዕለታዊ ስራው ግሩም የሆነ የውስጥ ክፍል። ነገር ግን ወደ ሌኦፓርድ 8 ሲገቡ በቀጥታ ወደ ላንድ ሮቨር ዲፌንደር ወይም ጂ ክላስ ተወዳዳሪ ደረጃ ነው የሚገቡት። ይህ ሙሉ በሙሉ የቅንጦት መኪና ውስጥ ክፍል ነው። ጠንካራ የላስቲክ ገጽታዎች ቀርቶ በከፍተኛ ጥራት በተሰሩ ቆዳዎች ድምፅ በማያስገቡ አወቃቀርና በላቀ የኋላ ወንበር ምቾት ተተክቷል። አብዛኛውን ጊዜ ከቤተሰቡ ወይም ከቪአይፒ እንክብካቤ ከሚፈልግ የንግድ አጋሮ ጋር የሚጓዙ ከሆነ ሌኦፓርድ 8 በቀላሉ ያሸንፋል። እንግዲህ የመጨረሻ ምርጫው እንዴት ያደርጋል? ሌኦፓርድ 5ን የሚመርጡ ከሆነ አብዛኛው ጊዜውን በአዲስ አበባ ትራፊክ ውስጥ የሚያሽከረክሩ ከሆነ፣ ከፍተኛ ቅልጥፍናና ፈጣን ፓርኪንግ የሚፈልጉ ከሆነ፣ አነስተኛ መጀመሪያ ዋጋና ቀላል የረጅም ጊዜ አጠገና ከፈለጉ፣ ከፍተኛ አቅም ያለውና ተግባራዊ የዕለት ተዕለት ኦፍሮድ መኪና ከፈለጉ ሌኦፓርድ 5ን ይመርጣል። ሌኦፓርድ 8ን የሚመርጡ ከሆነ ደግሞ ከፍተኛ ቅንጦትን፣ የመጨረሻ ዘመናዊ ቴክኖሎጂን እና ወደር የሌለው የመንገድ ላይ ግርማ ሞገስን ከፈለጉ፣ ከትልቅ ቤተሰብ ጋር ወደ ክፍለ ሀገር በተደጋጋሚ ረጅም ርቀት ጉዞ የሚያደርጉ ከሆነ፣ ከቅልጥፍና ይልቅ ከፍተኛ ወንበር ምቾትና የካቢን ድምፅ አልባነት የሚበልጥበት ከሆነ ሌኦፓርድ 8ን ይመርጣል። ለኢትዮጵያ የተቀላቀለ የመንገድ ሁኔታ የከተማ ትራፊክን ከተለዋዋጭ የጠጠርና የተራራ መንገዶች ጋር ለማመጣጠን ሌኦፓርድ 5 ለአብዛኛው አሽከርካሪ የበለጠ ተመጣጣኝና ተጨባጭ ምርጫ ነው። እጅግ አቅም ያለው ለዕለት ተዕለት ኑሮ ቀላልና በጣም ተግባራዊ መኪና። ነገር ግን በጀት የማያስጨንቁት ከሆነና ለረጅም ርቀት የቤተሰብ ጉዞ የሚጨረሻው ቅንጦት ምሽት ከፈለጉ ሌኦፓርድ 8 የማይረሳ ዋና መኪና። እርስዎ በጋራጅ ውስጥ የትኛው መኪና ማቆምን ይመርጣል? ከታች በኮሜንት ላይ ያሳውቁ። ለበለጠ የኤሌክትሪክ መኪናዎች ቴክኖሎጂ ጥገናና አስተማማኝ ትንተና ቻናላችንን ድሪመር ኢቢ ሶሉሽንን ላይክ እና ሰብስክራይብ ማድረጉ እንዳይረሱ። እኔ ታከለ ሀጎስ ነበርኩ። በሚቀጥለው ግንጋ እስከንገናኝ ድረስ ደህና ሰንበቱ።